ጥሬ ክትፎ እያሰብኩ ነው ያልኩትና በቃ ለስራ አልኩኝ። እንዴት እንደሰራሁት ላሳያችሁ። የሚያስፈልጉን ነገሮች ሚጥሚጣ፣ ጨው፣ ኮረሪማ፣ ቂቤ፣ ስጋ፣ ጣባ እና መቼስ ቆጮ ግዴታ ነው። መጀመሪያ መጥበሻ ውስጥ ኮረሪማ፣ ሚጥሚጣ፣ ጨውና ቂቤ አድርጌ ቀመመውና እሳት ላይ አቀልጠዋለሁ። ጥሬ ክትፎ ብዙ እሳት መንካት ስለሌለበት እሳት ላይም አላደርገውም። ጣባውንም ውሃ አድርጌ እሳት ላይ ትንሽ ጥደዋለሁ። ክትፎውን ሰርቼ ስጨርስ ጣባው ላይ ሳደርገው ቂቤው እንዳይረጋ ነው እንደዚህ ማድረገው። መጥበሻ ላይ የቀመምኩትን ቂቤ አቀለጥኩት። ከዛ ላይ ከእሳት ላይ አውርጄ ስጋውን ጨምሬ ማሸት ጀመርኩኝ። ኦልሬዲ ጓንት አድርጌያለሁ፣ ግን በማንኪያ ጀምሬው ነበረ። የሆነ ሰዓት ላይ በእጄ ገባሁበት። ምን ቅመም እንዳነሰው ትንሽ ቀመስኩትና ሚጥሚጣና ጨው ትንሽ አንሶት ነበረ ጨምሬ አሻሁት። ጣባው እስከዛ በደንብ ግሏል። ውሃውን ደፍቼ አደራርቄ ክትፎዬን ጨምሬ አስተካከልኩት። ቆጮዬን አሙቄ ሳህን ላይ ያቀራረብኩትና በላሁት። በጣም ነበር የሚጣፍጠው። ጾም ከመግባቱ በፊት አእምሮቴን ስላሳካው በጣም ነው ደስ ያለኝ።